ያሳሰሙኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች ይድራችሁ ሰላም ናችሁ በያላችሁ በተሰላማችሁ ዝት ይባል እና ዛሬ እንግዲህ ትልቅ ጥያቄ ልትጠየቂ ነው። እስቲ ምን ትመልስ ሲሆን እያልኩ ልቤ እየመጣ ነው። ምን ማለት ነው? አይ እንግዲህ ምን ማለት ነው? ምን ማለት ልብህ የሚመታው ተጨንቆ ነው። ተጨንቆ ምን ሰምተህ የምትጨነቅ? መቼም ጭንቀት የሆነ ነገር ስታስቡና ይኸው ጥያቄው ምን መሰለሽ? እኔን ለመጠየቅ ነው እንደምትጨነቅ? እሺ ምንድን ነው? 20 ዓመት እስር ቤት 20 ዓመት ከሚፈረድብኝ 20 ዓመት እስር ቤት ከምገባ እስር ቤት 20 ዓመት ከምገባ ይሻላል ወይስ ሁለተኛ ሚስት ባገባ ይሻላል? ለአንቺ ምርጫ ነው። እንግዲህ ነው። ምንድን ነው የሚያስቅሽ? ምንድን ነው የሚያስቅሽ? የምልህ 20 ዓመት ብቻ ማለት ስሩ እስከመቼ? እስከ ማለት እንድትቀልጅብኝ አይደለም። ዛሬ እኔ ልሳቅ ነው የሳቁበት ረመዳን። ምንድን ነው የሚያስገለፍጣት? አይደለም 20 ዓመት ከምታሰር አልክ። አዎ ከዛ ሁለተኛ ሚስት ባገባ ይሻልሻል? ብደርብብሽ ላይ ይሻላል ወይስ 20 ዓመት ከአንቺ ርቄ ብኖር ይሻላል? ከምደርብብሽ አስበሽዋል? 20 ዓመት ማለት እድሜ ግማሽ ነው እንግዲህ አበቃ። እድሜሽን ግማሽ ሙሉ እኔን ስትጠብቂ ከመኖር ሁለተኛ ሚስት ተደርበሽ ተካፍለሽ መኖር ይሻልሻል። ስንት ዓመት ቀርቷል? ምን አይነት አማርኛ ማለቴ? ኧረ የምር በጥፊ ነው ቀጥልሽ። የሚያስጠላ ነገር እንዳታወሪ። አሳከኝ እኮ በጣም። ለማንኛውም ነገር 80 ዓመት የምትኖር ከሆነ 80 ዓመት እስራቱ ቢገባ ራሱ አንቺ እየቀለድኩ አይደለም እኮ ከልቤ ነው እየጠየኩሽ ያለሁት። ተከታዮችም እየተከታተሉ ነው። ይህንን ነገር በትክክል እንድትመልሽልኝ እፈልጋለሁ እኮ ነገርኩህ። አንድ ቀልድ እኮ አይደለም። በቃ ከልብሽ አንተ አሁን ከልብህ ነው መጠየቅ ያስከኝ። አዎ ከልብህ በቃ ደግሞ ትክክለኛ ሚስቴ ምን አይነት ሀሳብ አላት የሚለውን እስቲ አሰላም አለይኩም ብለሽ ይሄን መልስ መልሽላቸው። ትክክለኛ ሻንጣ። በዛ ላይ ደግሞ ሙስሊም መሆንሽን አትርሺ። ችግር የለም። ሙስሊም 4 ያስተዳድራል። ችግር የለም። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እና እንዴት ቆያችሁን? ሁሉ ሰላም ነው ወይ? እንግዲህ ዛሬ ማለት ነው ጀማል የጠየቀው ጥያቄ ለምሳሌ ብርን አታፍሳጉን ማለት ነው። ለመልሱ ትክክለኛ መስል መልስላቸው እንዳንጣላ። ይኸው እኔ እንኳን ብር አይደለም ማለት በአካላቴ ራሱ ብታፈስብኝ ወርቅ ማለት ነው። አረዳጨርሽው ወርቅ በአካላቴ ቢያፈስብኝ ሁለተኛ ሚስት በህይወቴ እንኳን 20 ዓመት አይደለም ማለት ነው 80 ዓመት እስራት ቢፈረድበት ማለት ነው። እንዴ ምንም ማድረግ አልችልም። ምክንያቱም ሁለተኛ ሚስት የምትባለው ነገር አልፈቅድም። እኔ እስላምን ብሆንም ምን አይነት መልስ ነው የምትመልሽው? ባልሽ ብር ካለው ማስተዳደር ከቻለ ይሄን ብር ያወጣሁበት ምክንያት ለዚህ ነው። እኔ ብር ቢኖር ብር ትቀመጣለህ እንጂ ብርህን ይሄው ብዬ ይሄው ታቀፈውና ሁለተኛ ሚስት ጋር ትኖራለህ እልሃለሁ እንጂ እኔ ብር ቢኖርህ ማስተዳደር ብትችልም በሁለተኛ ሚስት አልደራደርም። በቃ እቺ ሙስሊም አይደለችም በነገራችን አልደራደርም። ምክንያቱም ብር ፍቅር ሊሰጠኝ ይችላል። በብር አሁን ብዙ ሰዎች በቃ እኔ ጨርሻለሁ። እቺ ሙስሊም አይደለችም። አንተ እስኪ ላውራችሁ። እኔ እስላም ነኝ አልሐምዱሊላህ። እና ያው እንደዛ ስላችሁ እንዳትቀየሙ። ብር ስላለው 4 ሚስት ያስተዳድራል ብላችሁ መገመትና እንትን ማለት አትችሉም። ምክንያቱም በአሁን ሰዓት በጎረቤትም በሆነ በማንኛውም ነገር በምናየው ነገር ማለት ነው ሁለተኛ ሚስት ላይ እና አንደኛ ሚስት ላይ እኩል እየታየ እኩል የሚያዩበት ጊዜ ላይ አይደለንም። እውነቱን ካወራን ማለት ነው ከስንት አንድ ነው ሁለተኛ ሚስትና የመጀመሪያ ሚስትን እኩል አድርጎ የሚያዩ ማለት ነው። ለምሳሌ አሁን
በጎረቤት ካየሁት ማለት ነው። ሁለተኛይቱ ሚስት በአካውንቴ 30 ሺህ ብር አስገባ ካለችው ያስገባል፣ ለሁለተኛይቱ ሚስት ማለት ነው። ለአንዷ ግን ለገበያ ራሱ የማይሰጥ ባላል እና ብዙ አጋጣሚዎች አሉ። እስላምን ብሆን በማየው ነገራቶች ደግሞ በሁለተኛ ሚስት ላይ አልደራደርም። ምክንያቱም ሁለተኛ ሚስት ካገባ ያው አስረህ ጠቅለህ ብርም ካለህ እስከ ብርክ የኔ ውድ አበባ ብለክ ትሄዳታለህ ማለት ነው። እና እኔ መልሴ ይሄ ነው ማለት ነው። እና እንግዲህ የኛ ቤተሰቦች እንዳትቀየሙኝ እንደዚህ ስላልኩ በረመዳን ቀን እውነቱን ነው የማወራው እና የተሰማኝንና እውነታውን እኔ የተሰማኝን ልንገራቸው። ሰላም ሰላም ምርጦች፣ ይኸው አንድ ነገር ልንገራቸው። አንቺ በዚህ ካልተስማማች ዛሬ እንደ ቀልድ አድርጌ አውርቼሻለሁ አይደለ? ወደፊት ፈጣሪ እርዝቁን ከሰጠኝ እኔ ገንዘብ ካለኝ ለአንቺም ለልጆችም እንደፈለግኩ ማድረግ ከቻልኩኝ ሁለተኛ ሚስት መደረቢያ አይቀርም። እኔ ታዲያ እኮ ከዛ የዛን ጠቅልለ ኪድ ካልሽ ያው አንቺና እኔ ልጆች ወልደን እዚህ ደረጃ ደርሰን መለያየታችን አይቀርም ማለት ነው። እንለያያለን። ይሄማ ግልጽ ነው። በረመዳን ይሄን ነገር ማውራት ባይኖርብንም አንቺ ትልቅ አዛ ነሽ ማለት ነው። ማለት ትልቅ አዛ ማለት እኔ በሃይማኖትሽ የማትኮሪ እንደዛ ነሽ እንጂ በላትሽ እንደዛ ብሎ አማርኛ ሴቶች የነቢያችን በነቢያችን የሚያምኑትና የነቢያችን ፍቅር ያላቸው እንደዚህ አይነት መልስ አይመልሱም፣ በጭራሽ አይመልሱም። አይሽዋ የአይሻን እና የከዲጃን ሀዲስ አዳምጠሽ ከሆነ አዳምጫለሁ። እኛ ደግሞ ዝም በይ አይሻና ከዲጃ አቡ ዝም በይ። እንደዚህ አይነት ነገር አይስማማኝም እና በቃ ወሬውን ዘግተናል። ሶስተኛችሁ ሚስት ጋር ሁለተኛችሁ ሚስት ጋር ሳስታውቅሽ የዛን ትፈርዳለሽ። እኔ መታወቅ አያስፈልገኝም። ሻንጣህን አሸክሜ ብርህን አሸክሜ ዝም በይ በቃ። አሁን ዝግልኝ እና ምርቶች ይኸው እንግዲህ የኢትዮጵያ ብር